ሰማያዊዎቹ ደጋፊዎች ምንኛ ልባቸው ቆስሎ ይሆን? ይህ አይደለም ለነሱ ብቻ ሳይሆን ለእንግሊዝ ፕሪሚየር ሊግ ደጋፊዎችም ጭምር እንባን የሚያቀር ነው። በሱ እግር ቡድኑ ድምጥማጡ ያልወጣበት የለም። በኬቨን ምትሃት ያልተርበተበት አይገኝም። በቃ አሁን ማብቂያው ደርሷል። ማንቸስተር ሲቲዎች ከዚህ በኋላ ወርቅን ሊያገኙ ይችላሉ። ግን መኖኝ የቤልጅየማዊውን ዳይመንድ በምንም አይነት መልኩ ሊተኩት አይችልም። ኦ ኬቨን ዴ ብሩይነ ክብር ጭብጨባ ይገባዋል። አድማጮቻችን እኛም ቆመን እያጨበጨብንለት እንገኛለን ለቤልጅየማዊው ኢንተርናሽናል ኬቨን ዴ ብሩይነ። በዚህ ሰዓት ላይ አድማጮቻችን ዛሬ የመጨረሻ የኢታድ ፍልሚያውን ከቦርንማውዝ ጋር እንደሚያደርግ እየተመለከትን ሰማያዊዎቹ ደጋፊዎች ምንኛ ልባቸው ቆስሎ ይሆን? ይህ አይደለም ለነሱ ብቻ ሳይሆን ለእንግሊዝ ፕሪሚየር ሊግ ደጋፊዎችም ጭምር እንባን የሚያቀር ነው። በሱ እግር ቡድኑ ድምጥማጡ ያልወጣበት የለም። በኬቨን ምትሃት ያልተርበተበት አይገኝም። በቃ አሁን ማብቂያው ደርሷል። ማንቸስተር ሲቲዎች ከዚህ በኋላ ወርቅን ሊያገኙ ይችላሉ። ግን መኖኝ የቤልጅየማዊውን ዳይመንድ በምንም አይነት መልኩ ሊተኩት አይችልም። ኦ ኬቨን ዴ ብሩይነ ክብር ጭብጨባ ይገባዋል። አድማጮቻችን እኛም ቆመን እያጨበጨብንለት እንገኛለን ለቤልጅየማዊው ኢንተርናሽናል ኬቨን ዴ ብሩይነ። በዚህ ሰዓት ላይ አድማጮቻችን ዛሬ የመጨረሻ የኢታድ ፍልሚያውን ከቦርንማውዝ ጋር እንደሚያደርግ እየተመለከትን